ሰላም ልጆች እንደምን አላችሁ? እግዚአብሔር ይመስገን አላችሁ ልጆች? በጣም ጥሩ። ዛሬ በጣም ድንቅና ደፋር ስለሆነ ስለ ቅዱስ ጊዮርጊስ ታሪክ እናወራለን። ቅዱስ ጊዮርጊስ እግዚአብሔርን በጣም የሚወድ ታማኝ ወታደር ነበር። የታሪካችን ርዕስ ታማኝ ወታደር ይሰኛል። ዝግጁ ናችሁ ልጆች? በጣም ጥሩ። ወደ ታሪኩ እንሂድ። ከብዙ ዓመታት በፊት በአንዲት ከተማ ውስጥ የሚያስፈራ ትልቅ ዘንዶ ነበረ። ይህ ዘንዶ ሰዎችን ያስቸግር ነበር። አንድ ቀን የዛችን ከተማ ንጉሥ ሴት ልጅ የሆነችው ልዕልት ብርክታዊት ለዘንዶው ልትሰጥ ወደ ባህሩ ዳርቻ ሄደች። ልዕልቲቱ በጣም አዝና ታለቅስ ነበር። በዚህን ጊዜ ነጭ ፈረስ የጋለበ ጋሻና ጦር የያዘ አንድ ቆንጆ ወጣት መጣ። እርሱም ቅዱስ ጊዮርጊስ ነበር። አይዞሽ አትፍሪ፣ እግዚአብሔር ይረዳናል አላት። ዘንዶ ከአፉ እሳት እያወጣ ሊበላቸው ሲመጣ ቅዱስ ጊዮርጊስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበና በጦሩ ወጋው። ዘንዶውንም አሸነፈው። የከተማው ሰዎች ሁሉ በጣም ተደሰቱ፣ እግዚአብሔርንም አመሰገኑ። ልጆች ቅዱስ ጊዮርጊስ ዘንዶውን ብቻ አይደለም ያሸነፈው። ክፉ ንጉሥ ለጣዖት ስገድ ሲለው እርሱ ግን እኔ የማመልከው እውነተኛውን አምላክ ኢየሱስ ክርስቶስን ብቻ ነው በማለት በሃይማኖቱ ጸና። ብዙ መከራ ቢደርስበትም ቅዱስ ጊዮርጊስ ሁል ጊዜ እግዚአብሔርን ስለሚወድ አይፈራም ነበር። እንግዲህ ልጆች ከቅዱስ ጊዮርጊስ ምን እንማራለን? እግዚአብሔርን መውደድን፣ መጸለይንና ለሰዎች ደግነት ማድረግን እንማራለን። እናንተም እንደ ቅዱስ ጊዮርጊስ ደፋርና ታማኝ ሁኑ። ለዛሬ የነበረን ታሪክ ይህንን ይመስላል። በሌላ ታሪክ እስክንገናኝ ደህና ሁኑ ልጆች።